ሰላም እንዴት ናችሁ? አሜን። ዛሬ አሪፍ የሆነ አንድ ሰው ምን ነገሮችን ቢከተል ሰክሰስፉል ቢዝነስማን መሆን ይችላል የሚለውን ነገር ያሳያችሁ። አንድ ሰው ቢዝነስ ፓርትነር ሊመርጥ ይችላል። ለምን ይመርጣል ካላችሁ ደግሞ አንድ ሰው ቢዝነስ ፓርትነር የሚመርጥበት ሪዝን ቢዝነስ ፐርስፔክቲቭ ወይም ደግሞ ፋይናንሻል ፐርስፔክቲቭ ሊሆን ይችላል። ከፋይናንሻል ፐርስፔክቲቭ አንጻር ስናየው አንድ ሰው ለምን ይመርጣል ካለ ለምሳሌ ቢዝነሱን ለመጀመር አንድ ሰው ምን ሊሆን ይችላል ኢነፍ የሆነ ካፒታል ወይም ደግሞ ፋይናንሻል ሪሶርስ ላይኖረው ይችላል። እሱን ለማሟላት ምን ሊመርጥ ይችላል ማለት ነው? ቢዝነስ ፓርትነር ሊመርጥ ይችላል። ለምሳሌ ቢዝነሱን ሲጀምር ለምሳሌ ሶሻል ሚዲያ ማርኬቲንግ ኤጀንሲ ከሆነ ሴታፕ የሚያደርገው እሱን ለመጀመር ምን ሊያስፈልገው ይችላል? ምን ያህል ብር ሊያስፈልገው ይችላል? 500 ሺህ ብር ካስፈለገው 500 ሺህ ብር ከሌለው ላይ 250 አዋጡ 500 ሺህ ከበር አድርገው በጋራ የራሳቸውን ሰክሰስፉል የሆነ ቢዝነስ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሴታፕ ማድረግ ይችላሉ። ይሄኛው ከፋይናንሻል ፐርስፔክቲቭ ነው። ከቢዝነስ ፐርስፔክቲቭ አንጻር ስናየው ደግሞ ሌላ ፓርትነር አድርጋችሁ የመረጣችሁት ሰው ወይም ደግሞ የአጫችሁት ሰው ልበለው ብዙ የሆነ የቢዝነስ አይዲያዎች ያሉት ሊሆን ይችላል። ለምሳሌ የቢዝነስ ማይንዱ ሰፋ ያለ ሰው መሆኑ ለምን ይጠቅማቸዋል መሰላችሁ? ቢዝነሱ ግሩ ነው ማለት በየማሉ ቢዝነሱ የሆነ ነገር ቢገጥመው ቢዝነሱ እንዴት ነው ማሳደግ የሚችለው? ከኮምፒውተር ወይም ደግሞ ቢዝነስ ስትጀምሩ ኮምፒውተሮች አላችሁ። እነዛ ኮምፒውተሮች እንዴት ነው ማሸነፍ የምትችሉት? እንዴት ነው ከስተመር ወደ እናንተ የሚመጣው? እንዴት ነው ከስተመርን ሪቴን ማድረግ እንዴት ነው ስናች ማድረግ ያለብን የሚለውን አጠቃላይ የሚያክል ነው የምትመርጡት ፓርትነር በእነዚህ ሁለት ሪዝን ሊሆን ይችላል። ወይም ደግሞ እኔ ባላደረኩት በሌላ ሪዝን ሊሆን ይችላል። ብቻ ፎከስ ላደርግ የፈለኩትን እዚህ ላይ ሳይሆን ቢዝነስ ፓርትነራችሁን ስትመርጡ ምን ክራይቴሪያዎችን ማሟላት አለበት ወይም ደግሞ የቢዝነስ ፓርትነሩ ቢሄቪየር ምን መሆን አለበት የለበትም የሚለው እሱን ለማስረዳት ነው። ምን መሆን አለበት ከሚለው አንደኛ ቢዝነስ ፓርትነራችሁ ምን መሆን አለበት ካላችሁኝ የመጀመሪያው ሊረዳችሁ ስለሚገባ ቢያንስ በእናንተ ኤጅ ሌቭል መገኘት አለበት። ለምሳሌ ከ20 እስከ 30 ባለው ኤጅ ሌቭል የምትገኙ ከሆነ ፓርትነራችሁን በዛ ኤጅ ሌቭል ውስጥ መገኘት አለበት። ለምን ይጠቅማል ካላችሁኝ ይሄኛው ለምሳሌ ምን እንደሚሰማችሁ፣ ምን እንደሚያስፈልጋችሁ፣ ምን ቢሄድ ያደርጋችሁ እንደሆነ ምን አይነት ስሜት ውስጥ እንዳላችሁ ቢዝነሳችሁን እንዴት እየተጨነቃችሁለት እንደሆነ ለቢዝነሳችሁ ምን ያህል እየሰራችሁ እንደሆነ ሊረዳችሁ የሚችለው ምን ማለት ሲሆን በእናንተ ኤክስፔሪየንስ ነው። ስለዚህ አትሊስት የምትመርጡት ቢዝነስ ፓርትነር በእናንተ ሌቭል ላይ መገኘት አለበት። ሌላኛው ቢዝነስ ፓርትነራችሁ ምን መሆን አለበት? ኦፕቲሚስቲክ መሆን አለበት። ኦፕቲሚስቲክ ኤኒሚስ ምንድነው? ቢዝነሳችሁን ስትጀምሩ ለምሳሌ እናንተ ምን ሆናችሁ ኦፕቲሚስቲክ ሆናችሁ አይደል? አንድ ሰው ቢዝነስ ጀመረ ሲባል መጀመሪያ የሚገባው ቢሄቪየር ምንድነው? ኦፕቲሚስቲክ የሆነ ቢሄቪየር ነው። ስለዚህ ቢያንስ ኦፕቲሚስቲክ ቢሄቪየር ያለው ሰው መሆን አለበት። ያ ማለት ፋርሳይት ነው። የተለያየ ነገሮችን የሚያው ከፖዚቲቭ አንጻር ነው። ምንም አይነት ኔጌቲቭ ነገር የለውም። ስለዚህ የሚያይበት አንግል በሙሉ ምንድነው? ፖዚቲቭ ነው ማለት ነው። ምንም እንኳን ብታጠፉ በየማው የሆነ ነገር ብታረጉ የሚረዳችሁ ከፖዚቲቭ አንጻር ነው። ይሄ ነው ሁለተኛው። ሶስተኛው መሆን ያለበት ወይም ደግሞ አንድ ቢዝነስ ፓርትነር ስታጩ ወይም ስትመርጡ ምን መሆን አለበት ከሚለው ውስጥ ሶስተኛው ሊረዳችሁ ይገባል። ሁሉ ነገራችሁን አክሴፕት ሊያደርጋችሁ ይገባል። ለምሳሌ በመሃል ገንዘብ ሊያጥራችሁ ይችላል። ፕላስ ይሄኛውን ጎል ሊከበላል ያኛው ጎል ለማለት ከበላል በደንብ እያንዳንዱ ነገር አንደርስታንድ ሊያደርጋችሁ ይገባል። በሙሉ እነዚህ ካደረጋችሁ የምትፈልጉትን ቢዝነስ ፓርትነር ማጨት ወይም ደግሞ ማምረት ትችላላችሁ። ማድረግ የለባችሁም ደግሞ ቢዝነስ ፓርትነራችሁን ስታደርጉ ማድረግ የሌለባችሁ ነገሮች ውስጥ ካልኳችሁ ምንድነው? እነዚህ ዲስክ ካረኳቸው ውስጥ ኦፖዚቱን ማለት ነው። ለምሳሌ ኦፕቲሚስቲክ የሆነ ፐርሰን የምትፈልጉት ከሆነ ኔጌቲቭ ማይንድድ የሆነ ፐርሰን መፈለግ የለባችሁም። ስለዚህ በደንብ አናሊሲስ መስራት አለበት። የማይረዳችሁም ሰው ምንም አይነት ቢዝነሳችሁ ላይ እንኳን ከሰመራ አድርጋችሁ አፕዴት ማድረግ ያለባችሁ እንኳን ፓርትነር ልታረጉት ማለት በጣም ትልቅ ሰው ልታረጉ ለረዳችሁ ይችላል። በጣም ትንሽ ሰዎችን ለረዳችሁ ይችላል። ቢያንስ የምትመርጡት ሰው ወይም ፓርትነር አድርጋችሁ አፕሮች ያደርጋችሁት ሰው በእናንተ ኤጅ ላይ መገኘት አለበት። ከእናንተ ኤጅ ላይ ብቻ ሲሆን ምንድነው ላይረዳችሁ ይችላል። ምን ፊሊንግ ያደርጋችሁ ለቢዝነሱ ምን ያህል ሳትፈይ ያደርጋችሁ እንደሆነ ምን አይነት ሙድ ላይ እንዳላችሁ ራሱ አንደርስታንድ ላያደርጋችሁ ስለሚችል ኤጅ ላይ ብሎ በእናንተ ተመዘኑ ቢሆን ደስ ይላል። ስትጀምሩ በዋናነት መከተል ያለባችሁ እነዚህ ሶስት ነገሮች መከተል አለባችሁ። የሚረዳችሁን ሰው በእናንተ ኤጅ ሌቭል ያለ እና ኦፕቲሚስቲክ የሆነ ሰው መሆን አለበት ፓርትነር አድርጋችሁ ሲመጣ። ዛሬ ለምን ይሄን እንዳደረኩላችሁ በምሳሌ ልንገራችሁ። ያዋጣል ብላችሁ የምታስቡ ከሆነ በራሳችሁ ሲሉ ካልሆነ ግን ከምንድነው የምትመርጡት ሰው በጣም ወሳኝ መሆን አለበት። በቃ ለቢዝነሳችሁ ቁልፍ ይሆናል ብላችሁ የምታስቡት ከእናንተ ቀጥሎ ቢዝነሱን ይታደገዋል ብላችሁ እናንተ ባትኖሩ ቢዝነሱን ይሸከማል። እናንተ ባትኖሩ
እንደናንተ በእናንተ ቦታ ላይ ሆኖ ቢዝነስ ያስተዳድራል ብላችሁ የምታስቡት ሰው መሆን አለበት ብዬ ስለማስብ ነው። ይህንን ፕሪንሲፕል ከተከተላችሁ ሰክሰስፉል ቢዝነስማን መሆን ትችላላችሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።